ጆንዳን ልንገር ምንም ብር አስይዘ ሰርቶላክ ታው ሄዶ እግር ተሰባብሮ ማየት አኪያም ወይት እግዚአብሔር ምስክሬ አላሙዲን ስም ማን ነው ስትለው ገና 7 ቢሊዮን ዶላር አላት። ሴዶን እንዳየነው ሴት ያቆምና በጠርባ ይመታል አሉ። መጠጥ ሐራም ነው ሙስሊም ይላል። የመጠጥ ማስታወቂያ መስራት ይፈቅዳል እስልምና። ቢኒያም ሽብሬ ጮታ ያወድ 4 ተወዳድሯል፣ 4 ማሸንፏል። ሲጮህ ግን አይተማናቅ አለ። ማህደር ትመቸኛል፣ ቆንጅዬ ልቅም ያለች ልጅ አይነት ሴቶችን ለሴተኛ ዳሪ የሚዳርጉ ማህደር ማየት እንችላለን። ማህደር ትመቸኛል፣ ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት ቆንጅዬ። እጮኛ የነበረው ፓይለት ነበረ። ፓይለት በኢትዮጵያ ፓይለት ግድንግል ስራ ደስ የሚል አሉሻ መጣ። አላሙዲን ስም ማን ነው ስትለው ገና 7 ቢሊዮን ዶላር አላት። ስሙ አላሙዲን ስም ማን ነው አለች። አይኔ 7 ቢሊዮን ነው ስሜ። እድሜው ተረሳ፣ ቦርጩ ተረሳ፣ ሚስቶቹ ተረሱ። ምን ቦይፍሬንዷ የት እንደገባ አልታወቀም፣ የት እንደደረሰ ባለቀ። ያ ሁላ ምናምን ባናቱ ተጠቅሎ ታገኘዋለህ። ይሄ ህገ መንግስቱ ነው። ሀብት በቀላሉ አይመጣም። ኢስ ሃርድ። የተወሰነ ሰው ነው የሚይዘው ጃፓን። ብዙ ሰው ሊያገኘው አይችልም። ያቺ ሀብት የብዙ ሰዎችን ምን ታረጋለች? ትስባለች። ማግኔት አለው። የወንድ ልጅ ሀብት ማግኔት አለው። በድህነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ቀየር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ውሸት አይደለም፣ ማጆሪቲው ነው። ሁሉም እያልኩ አይደለም፣ ማጆሪቲው ግን ከወንድ ልጅ ሰክሰስ ጋር ሴት ልጅ አታችመንት አላት። አለቀ። ባልሽ ምን አለው ወይ ቦይፍሬንድሽ ምን አለው እንጂ አንቺ ምን አለሽ ተብላ የተጠየቀች ሴት የለችም። አባቴ እሷ ሙሟን ላሽታ ተቋሽታ ከች ማለት ነው። አባ አለቀ አባቴ አለቀ። ብዙ ጊዜ ምክር የሚመክሯችሁ ምናምን የሆነ ሰው ሲጠብሱ ያ ምክር ሁላ ገደል ይገባል። ሄዶ እግር ተሰባብሮ ማየት አኪያም ወይት እግዚአብሔር ምስክሬ እግርን ወይ እጅን ሰብሮት ማየት ፈልጋል። አለቀ። ደግሞ አይቀርም። ይህ ደግሞ አይቀርም። አደራ ጆንዬ አድርሱለት ለጆን። ሁለተኛ ጉራውን እንዳይጨረጭር እጁን እግሩን ስብር አድርጋ ሳይ ቆልመመ። ከዛ በኋላ ያ ሁላ ጩኸት እኔ እመጣለሁ። እዚህ መጥቼ ቅጥቅጥ ነው ማድረገው። ከዛ ይሄ የሚታወቅ አድርሱልኝ በደንብ ሴዶን ሰባብሮ ያሳይልኛል። አለቀ። እኔ በእርግጠኛ ሆኜ ነው የምናገረው። ጆን እንደሚያሸንፍ እርግጠኛ ሆኜ ነው የማወራው። ሰባብረ አሳይልኝ። ከዛ አብረን የምናየው ነው። እንደዛ አይው የሚያጋጋ ሌላ ሳለ ሴዶ ወሬ ብቻ ነው፣ ስኪል የለውም። እውነቱን ነው የምነግርህ፣ ስኪል የሚባል የለውም። ብዙ ጊዜ የሚያወሩ ሰዎች ፕሮፌሽናል ያልሰሩ ሰዎች ናቸው። ብዙ ጊዜ ፕሮፌሽናል ሆነው አልሰሩ። ፕሮፌሽናል ሆነ ካልሰራ ገስዋ ስላወራ አትድንም፣ ምንም አታመጣም። አሁን ለምሳሌ ዮዳብ ጉቶ ባስኬትቦል ሲከት ምናምን ጎበዝ ነው አይደለ? ከሚጫወቱ ሰዎች ጋር ብታዩት አንዴ ኳሱን አይነካም። እንዲህ በባዶ ሜዳ እየሄደች ጉቶ ጭው እያደረገች ትከታለች አይደል? ዮዳብ ጉቶን ካያችሁ ጭው እያደረገ ባስኬትቦል ይከታላል። አንድ ባላይ ነው ጆኒ። አቅም አለው፣ ትግል ይችላል፣ እንዴት አቆላለፍ ይችላል፣ እንዴት ምን ማድረግ በደንብ አድርጎ ነው የሚችለው። ሴዶን እንዳየነው ሴት ያቆምና በጠርባ ይመታል። ያየነው ያንን
ሴት አቁሞ በጠረባ ይመታል። ህፃን ልጅ ይዝና የሆነችን የሚያክል ሰው ይዝና ቅጥቅጥ አድርጎ ትሄዳል። እያንዳንዱን የምናየው እሱ ነው። ሴዶ የምናየው ምንም ሲያደርግ አላየንም። ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። ምንም ላይ አልተገኘም። ግን ጩኸትሽ ባስማ እንትን ባዶ በርሜል ነሽ። ፈጣሪ ምስክሬ ሴዶ ልንገርህ፣ ባዶ በርሜል ጩኸት አንደኛ ጩኸት አንደኛ። በጣም ቀቧጭ ሰው እንደዚህ አይነት ስራ አሁን ቢኒያም ሽብሬ ጩኸት አይወድ። አራቴ ተወዳድሯል፣ አራቴም አሸንፏል። ሲጮህ ግን አይተን አናውቅም። ቢኒያም ሽብሬ ኢንተርናሽናል ውድድር አድርጓል። ያ ቃል አይጮሁም። ይሄ ኢንተርናሽናል ውድድር የሚያደርጉ በደንብ የሰለጠኑ ሰዎች ከድል በኋላ ነው የሚጮኸው። ከድል በፊት ያዙ ይልቀቁኝ አይባል። ከማን ተወዳደረ ታውቃለህ ብትለው ሴዶ ወፍ አልተወዳደረ፣ ከወፍ ጋር አልተጣለም። አንድ ቀን ውድድር ውስጥ ገብቶ አያውቅም። ስለዚህ የሚያስቀባጠረው ነገር ምንድን ነው አልገባኝም። እንዲሁም ስንፈተ ህሊና ነው የሚባለው። ስንፈተ ህሊና በቃ እኔ ጨርሳለሁ መጨረሻ ምናምን እያለ ሲቀውጠው ነበር። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። ጆን ዳንኤል አንተ እንዳታሲዝ አንድ ብር ምንም ብር አሲዘ በልተህ አታውቅም። ጆን ዳንኤል ልንገርህ፣ ምንም ብር አሲዘ ሰርቶልህ አያውቅም። ተው ብር እንዳታሲዝ፣ ብር እንዳታሲዝ። አዎ እንትና ሴዶ ገላጋይ ካለ ሩዋንዳ ነው የሚያደርገው። ገላጋይ ብቻ ይዘልጥና ማንም አይቺ ቅውጥ ነው የሚያደርገው። ሴዶ በገላጋይ የሚጮህ እኔ በእርግጠኝነት ጆኒ ብዙዎቹን ያንደባላል ኢትዮጵያ ላይ። ጆኒ በደንብ የሚያሰለጥናቸው ካልተገኙ ጆኒ ብዙዎቹን ኢትዮጵያ ላይ እያንደባለለ ይዛል። አንደባላይ ነው ጆኒ። አቅም አለው፣ ትግል ይችላል፣ እንዴት አቆላለፍ ይችላል፣ እንዴት ምን ማድረግ በደንብ አድርጎ ነው የሚችለው። ሴዶን እንዳየነው ሴት ያቆምና በጠረባ ይመታል። ያየነው ያለ ሴት አቁሞ በጠረባ ይመታል። ህፃን ልጅ ይዝና የሆነችን የሚያክል ሰው ይዝና ቅጥቅጥ አድርጎ ትሄዳል። እያንዳንዱን የምናየው እሱ ነው። ሴዶ የምናየው ምንም ሲያደርግ አላየንም። ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። ምንም ላይ አልተገኘም። ግን ጩኸትሽ ባስማ እንትን ባዶ በርሜል ነሽ። ፈጣሪ ምስክሬ ሴዶ ልንገርህ፣ ባዶ በርሜል ጩኸት አንደኛ ነው። ጩኸት አንደኛ። በጣም ቀቧጭ ሰው እንደዚህ አይነት ስራ አሁን ቢኒያም ሽብሬ ጩኸት አይወድ። አራቴ ተወዳድሯል፣ አራቴም አሸንፏል። ሲጮህ ግን አይተን አናውቅም። ቢኒያም ሽብሬ ኢንተርናሽናል ውድድር አድርጓል። ያ ቃል አይጮሁም። ይሄ ኢንተርናሽናል ውድድር የሚያደርጉ በደንብ የሰለጠኑ ሰዎች ከድል በኋላ ነው የሚጮኸው። ከድል በፊት ያዙ ይልቀቁኝ አይባል። ከማን ተወዳደረ ታውቃለህ ብትለው ሴዶ ወፍ አልተወዳደረ፣ ከወፍ ጋር አልተጣለም። አንድ ቀን ውድድር ውስጥ ገብቶ አያውቅም። ስለዚህ የሚያስቀባጠረው ነገር ምንድን ነው አልገባኝም። እንዲሁም ስንፈተ ህሊና ነው የሚባለው። ስንፈተ ህሊና በቃ እኔ ጨርሳለሁ መጨረሻ ምናምን እያለ ሲቀውጠው ነበር። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። እውነቴን ነው የምልህ። ገና ትኬት እየከፈሉ እኮ አልገቡም። እነ ጆን ዳንኤል እንደዚህ ያሳይተው ቪዲዮ እንደዚህ እንኳን አልቀየሩት። እንደዚህ ሲቀይረው ጨዋታው አልቋል። ፊቱ ጭው እንዳለ በጆን ዳንኤል አይቼዋለሁ። ይሄ ጨዋታ ጭው ነው ያለው 1 ሚሊዮን ጭው ብሎ ሲል። ስለዚህ እውነቴን ነው የምናገረው። በብዛት ብቃት ያላቸው ሰዎች፣ ችሎታ ያላቸው ሰዎች ጩኸት አያበዙም። እና ሴዶ ያየሁት በጩኸት ድብልቅልቅ መጣው። አንዴ እዚህ ሄጃለሁ፣ አንዴ በዚህ ገብቻለሁ፣ አትመጥኑኝም፣ እንዲህ ክፈሉኝ፣ በዚህ ውጡ፣ በዚህ ግቡ። አሁን ተቆርጧል ቀኑ። ምን ትሆን እናቴ ብላኛለች፣ አጎቴ ብሏል፣ ምን ተብሏል፣ ምናምን። እኔ ማንን ይመስለኝ መሰለ? ቴንኪው ቹቹ አስታወስከኝ። ሮቤል የሚባለው ዋናተኛ ታስታውሳላችሁ? ሮቤል ዋናተኛው ኢትዮጵያን ወክሎ ረውጣ አትውጣ ሊሰምጥ ነበሩላ። ሊሰምጥ እንኳን አላ የሚጠቅምህ አንተ ስትፈልግ ይቅር ይለኛል፣ ገንዘቡን ሙልጭ አድርጌ ልብላና
ከዛ አላህ ይቅር በለኝ መጠጥ ያስተዋወቅኩት በቴክኒክ ብልሽት ነው ትላለህ ሌባ። ይሄ አንዳንድ ገንዘብ ወዳዶች በጣም የሚቀፍ ነገር ያደርጋሉ፣ ግን መተው ሙድ ይዛሉ። እናንተ ጋር ነው የሚባለው መጠጥ ሐራም ነው ሙስሊም ይላል። ሙስሊም መጠጥ ሐራም ነው ካለ የመጠጥ ማስታወቂያ ያው መካ የምትሄድ አይነት ሰው ማድረግ የለበት። መውቀስም ነበረባችሁ ሙስሊሞች፣ መውቀስ ነበረባችሁ። እንዴት ትሰራለህ ብለህ በጣም ሙልጭ አድርገህ መንገር ነበረባችሁ። ይቅርታም አልጠየቀም። ለዛ ማን ያጋለጠው? ይሄ ጆኒ የሚባል ያጋለጠው። ጆኒ የሚባለው አጋለጠው። መጠጥ ማስታወቂያ አይደል የምትሰራው አለ። ሃይማኖቴን አከብራለሁ፣ እናቴን አከብራለሁ፣ ምኔን አከብራለሁ ይላል። መልሶ ደግሞ እንዲያደርጋል ብሎ ምን ሂፖክራሲ እንደሚሰራ ተናገረ። ስለዚህ ሌባ አጭበርባሪዎች ናቸው። የእናንተ ምንድን ነው? አንዳንዶቻችሁ ሁሉም አይደለም፣ በስመ እስላም የምትደግፉት አለ ነው። ለገንዘብ ስል ያ ቃል እስልምና ቅምቀማን ይቃወማል። እስላም አትቃወሙ፣ ትቃወማላችሁ። ሙስሊም የሆናችሁ እዚህ ጋር ካላችሁ እስልምና መጠጥ ይቃወማል አይቃወምም? ሐራም ነው አይደለም? በእስልምና የመጠጥ ማስታወቂያ መስራት ይፈቅዳል እስልምና? ሐራም ነው። እያንዳንዱ ሙስሊም እንኳን ሙስሊም ጴንጤን ጠይቀው ኦርቶዶክስን ጠይቀው በእስልምና መጠጥ ሐራም ነው አይቻልም ነው የሚል። ይሄን አቅም ሴዶ አቅም ይሄንን አቅም ያውቃል። ተደብቀውማ ፉታል ለባሉ ድምቀት ሁሉም ሙስሊም አይጠጣም ማለት አይደለም። የሚጠጣ አለ ማይጠጣ አለ። ግን በአደባባይ የሚታወቅ ሰው ስለ ሃይማኖቱ በጣም አጥብቆ የሚከራከር ሰው ወጥቶ የመጠጥ ማስታወቂያ ሲሰራ ኖርማላይዝ እያደረገው ነው ማለት ነው። ስለዚህ ትክክል አይደለም ነው የምለው። ሰው እቺን ልጅ ሲሰድባት እቺ ሰላም የምትባለው ቂጧ ምናምን አወዛወዘች የተባለችውን ሲሰድባት፣ ሲያንቋሽሻት፣ ሲያደፍ ብለው ሲያጎስፋት፣ ሲያደግፋት፣ ሲያንቋሽሻት፣ ሲተፋባት፣ ወይኔ ጉድ እኮ ነው ሴት መሆን። እሺ ወደ ወሬያችን ስንሄድ እና እቺን ልጅ እኔ ቤታ ታይ ውዴ፣ እኛ እንኳን ስንሳደብ ምን ስንል ሪከርድ አስቀምጠው እስካሁን ድረስ ጠላቶቻችን ይጠቀሙበታል። ቤተሰቦችሽን አደባባይ አታዋርጂ፣ ነገ ቤተሰቦችሽ ይጠቅሙሻል፣ እኛ አንጠቅምሽም ብዬ ስለተናገርኩኝ ፊታቸውን ደብቀው የሚያለቃቅሱ ወንዶች አሉ። እንደዚህ አይነት ሴቶችን ለሴተኛ አዳሪ የሚዳርጉ በእነሱ ነው ፎሎ የሚያገኙት እነዚህ ወንዶች ማለት ነው። አሉ እንዲህ ፊታቸውን ሸፍነው ምናምን የሚያለቅሱ ማለት ነው። ሴቶቹን እያስገቡ ስለ ሽርሙጥና ካላስወሩ በስተቀር ፎሎ የማያገኙ በእነሱ ነው ቪው የሚያገኙት። ብልግና ካልተወራ ቪው የማያገኙ ሰዎች አሉ። በራስ መተማመን የሌላቸው፣ ራሳቸውን ማሳየት የሚፈሩ፣ ድፍረት ያጡ፣ ሸለፈታ በድንጋይ ተቀጥቅጦ ሸለፈታቸው የተነሳላቸው ወንድ አገረዶች አሉና ሲያለቅሱ አየው። ለምን ገቢያቸውን ነካውትኛ ታይ እኛም እንደዚህ አንድ ሰሞን ሲያረገን ተሰድበንበታል። አሁንም ድረስ እየተሰደብንበት ነው። ስል በኤአይ ምናምን በቃ ፎ አድርገውት አሳምረውት ምናምን አንቺም እኮ ድሮ እንዲህ ነበርሽ። አየሽ ሰላምዬ፣ እቺን ነው የመከርኩሽኝ እኔ። አየሽ ውዴ፣ አንቺን ታይ ለመጥፎ ነገር ትዳረጊያለሽ። እኛም ድሮ እንዲህ ተብለናል ስልሽ ገና ሳያድር አንቺን በትክክል ስለመከርኩሽ ብቻ ማለት ነው። ድሮ እኮ ቤታ እንዲህ ናት ብለው የሆነ በቃ የማአቴ ሴት ቂጦች ሰብስበው ይሄ እሱ አካውንት ነው ምናምን ብለው ሰከሱ። አየሽ፣ ይህንን የሚያደርጉት እንዲህ ነው የሚሰሩት። አየሽ፣ አንቺን ስለመከርኩ ራሱ ማለት ነው እኔ እንደዚህ ምንድን ነው እንደዚህ ተባልኩኝ። አንቺ ድሮም እንዲህ ነበርሽ ተባልኩ። አየሽ፣ ይሄ ነው ስም ማለት የሚቀመጥልሽ። እችን ነው የነገርኩሽ ላንቺ። እኔ አሁን ያለሁበት ደረጃ ውዴ በጣም ስንቱን አልፌ ምን ጥቅ ብዬ ማለት ነው ውዴ፣ እነሱ የሚመኙበት ቦታ ላይ ነው የተቀመጥኩት። አሁን የፊታቸውን ሸፍነው ምናምን በሴት ፎሎ የሚያገኙ ሴቶቹ ገብተው ስለ ብልግና ካላወሩ ዜሮ ናቸው፣ 0-0። ሴቶቹ ገብተው ልብሳቸውን ካላወለቁ ወርክ ካላረጉላቸው ቪው 0-0 ነው።
በራሳቸው አንድም የሚከተላቸው ሰው የለም። እንደነሱ ድንጋይ ስር ተቀምጦ ደግሞ እነዛም ሰዎች እኮ ማለት ነው እኔም ባለጌ ምናምን ያሉኝ ሰዎች ጋይስ ስማቸውን ቄስ ይጥራውና ስማቸውንም ኧረ ቄስ ምን ቦታውና ነው የሚጠራቸው። እነዚሁ ደግሞ ሰዎች ማለት ነው እኔን ምን እንዳሉኝ ታውቃላችሁ? ሰው አተው ሰው የሚረዳቸው አተው ማለት ነው በእነሱ ቤት እንግዲህ እርዳታ ሊያደርጉ መጥተው እኔ ቤታ ባለጌዋ የተባልኩትኝ አሁን እንደዚህ ነበር ሻንቺ የተባልኩትኝ እኔ ነበርኩኝ የረዳኋቸው። ታስታውሳላችሁ ወይስ ቪዲዮ ይምጣ? ቴንኪዩ ታስታውሳላችሁ ጋይስ? ቴንኪዩ ቤታ መልካም ሰው ነሽ። ቪዲዮን ፖስት አድርጉልኝ። አሁን እንደዚህ የሚያለቃቅሱትን ፊታቸውን ሸፍነው የሚያለቅሱትኝ ማንም ሰው ሳይቀበላቸው ማንም ጌመር ሳይቀበላቸው ማንም ሰው ሳይቀበላቸው እኔ ቤታ በደግነት ያስገብቼ አስተባበርኩላችሁ። እርዳታ አድርጉ አልኳችሁ። አመስግናችሁን ወጣችሁ። አስታውሳችሁ ፖስት አድርጉት እሺ። እኔ ልጆች ካገኛችሁት እዙን ቪዲዮ እና ፈለገ ምናምን የነበሩ ሰዓት ማንም ሰው ቲክቶከር ሳይቀበላችሁ እኔ ቤታ ባለጌ አሁን የምትሏት እና ደግሞ ሲቀጥል የምታለቅሱት በምንድን ነው? አዎ ኤርሚ ጋር ስትጫወቱ 3 ቤቢ ላይ እንድትበሉ አረኳችሁ። ጀግና ነኝ። በዛ ነው አሁን አፋችሁ የምትከፍቱት እንጂ ከኔ በላይ ይችን ሰላም የምትባለው ልጅ እኔ እንደውም አልሰደብኳትም። ተይ ቤተሰብሽን ለሰው አሳልፈሽ አትስጪ። የዛን ሰዓት በተቀመጠች ሰዓት አባቴ ምን ያመጣል ምን አባቱ ምናምን እናቴ ምን አባቷ ታመጣለች ስትል ተይ። ደግሞ አሁንም ወደፊትም እነግርሻለሁ። እኔ ለምሳሌ አሁን እዚህ ቲክቶክ ያለ ማህበረሰብ ይነፋ ነው የምልሽ። መጀመሪያ ቅድሚያ ለቤተሰቦቼ፣ ቅድሚያ ለቤተሰቦቼ፣ ቅድሚያ ለአባቴ፣ ቅድሚያ ለእህት ለወንድሜ፣ ቅድሚያ ለእናቶቼ። እንደዛ ነው እንጂ የምለው እዚህ ቲክቶክ ያለ ሰው ስሚኝ ዛሬ ወድሻለሁ ያለ ነገ ብታመም አለው እርዱኝ ብል ይሄም ቢ የሚል ማህበረሰብ ነው የተቀመጠው። ገባሽ? ሁሉም ላይ ሆኑ ይችላል። በጣም መልካም ጥሩ ሰዎች አሉ፣ በጣም ሰዎች። ከዛ ሁላ ደግሞ ማለት ነው አሁን እንትን ያለኝ ሰው ነገ ቤተሰቦቼን አውጥቼ ብናገር አሁን ዴዚን አላየሽም? የዴዚን ታሪክ ቤተሰብ ቢያረጅም ቢጃጅም ቢሳደብም ቢገጽጽም መጥፎ ቢሆንም መርዝ ቢሆንም ከውጭ ሰው ቤተሰብ ይሻላል። እኔ አባቴ ከነስተቱ ከነጥሩነቱ ከነጭወቱ ከነዱላው ከነምኑ አባቴ ይሻለኛል። መድኃኒዓለም ነው የምላችሁ። ቤተሰብሽ ይሻልሻል። በምንም ታሪክ ገበናሽን አሳልፎ የማይሰጥ አሁን አንቺ እንደዚህ ስትሆኚ ሁሉም ሰው እየተቸሽ ነው። ወይም ደግሞ ሰዎች አረ ለምን እንዲትሆናች እኔ የምናገራለሁ ያ ማስተያየት ይሰጣል። ቤተሰቦችሽ ወጥተው ግን አስተያየት አይሰጡብሽም። ከነ ሁሉ ነገርሽ ደብቆ ይዛሉ። እኔ አሁን አባቴ ብሳደብ ምን ብል ያዘንኩት ማለት ነው። በጣም ቅድም ያዘንኩትኝ ጋይስ መድኃኒዓለም ነው የምላችሁ። እሷ ላይቭ ላይ ገብታለች የእነሱ ቪው ከፍ እንዲልላቸው። አንዳንዴ እኮ ሴት መሆን እኮ መስማም ያሳዝናል። መቤቴ ቪያቸው ከፍ እንዲልላቸው ቪው እኮ እየወረደ እኮ ነው። አሁን ነገ እንደሚሳደቡ አውቃለሁ። ፎቶ የለጥፈው ለምን መንደርተኞች ናቸው። ቪውሽ ዝቅ እያለ ነው። ቪው ዝቅ እያለ ነው። ሰው ቤት ገብታ ነው እንግዲህ ከፍ እንዲል ቂጥሽን አሳይ። ከዛ የሆነች ልጅ ከገስት ላይ ነበረች ፍቅር ነው ምናምን ትባል ልትናገር ነው። አንቺ ዝም በይ በኋላ ይሰድቡሻል። አንቺ ዝም በይ በኋላ ይሰድቡሻል ይላሉ።